አንድ ሰው በትርፍ ጊዜው ብዙ ሙታን ወደ ተቀበሩበት የመቃብር ስፍራ ሄዶ በሰዎች መቃብር ላይ የተጻፉትን ጽሑፎች በማንበብ ላይ ሳለ በአንድ ሰው መቃብር ላይ አንድ ግር የሚል ጽሑፍ አነበበ። ጽሑፉ በ30 ዓመቱ ሞተ፣ በ60 ዓመቱ ተቀበረ ይላል። ግር ብሎት ቆሞ ማሰላሰል ጀመረ። አንድ ሰው በ30 ዓመቱ ሞቶ እንዴት ለ30 ዓመታት ሳይቀበር ሊቆይ ቻለ? ይህንን እያሰበ የጽሑፉን ትርጉም የሚያውቅ አንድ ሰው ብቅ አለ። ምን እንደምታስብ ገብቶኛል። ይህ ሰው እጅግ በጣም የሚያስገርም ራዕይና ዓላማ የነበረው ሰው ነበር። ብዙ ነገሮችን የመስራት እቅድ የነበረውና በዚህም ትጋት በህብረተሰቡ ዘንድ እጅግ የታወቀና ለትልቅ ነገር የሚጠበቅ ሰውም ነበር። ልክ 30 ዓመት ሲሞላው በተለያዩ ውጣ ውረዶች በማለፉ ምክንያት ተስፋ ቆረጠ። ዓላማውን ሁሉ ትቶ ከርታታ ሰው ለመሆን በቃ። የሚቀጥሉትን 30 ዓመታት እንዲሁ በየቦታው ሲንቀዋለል ያለ ዓላማ አሳለፋቸው። እናማ ሰውየው ሞተ ብለው ያመኑት ራእዩን በጣለበትና ጊዜውን በተራ ነገር ማሳለፍ በጀመረበት በ30 ዓመቱ ነው። በአካል ቢኖርም ሞቷል ነው ነገሩ። ልክ በ60 ዓመቱ ታሞ አካላዊ ሞትን ሲሞት ያን ጊዜ ተቀበረ ማለታቸው ነበር። በአካል መኖር ብቻውን ኖሯል አያስብልም። ሕያው የሚያደርገን ራዕይና የመኖር ዓላማ እንጂ ቆሞ መሄድ አይደለም። ቆሞ ለመሄድ በአራት እግር ሆነ እንጂ አህያም ይሄዳል። አህያ ግን የሰውን ሥራ ከማቅለል ውጪ የራሱ ራዕይ የለውም። ስለሌለውም የሌሎች ባሪያ ሆኖ ይኖራል። ዓላማ የለሽ ሕይወት ሞት እንጂ ሕይወት አይደለም። ዓላማ አልባ ሰውም ለመቀበር ነፍሱ ከሥጋው እስክትነጠል ይጠብቃል እንጂ ሞትማ ሞት ነው። ሰውን ሕያው የሚያደርገው ህልሙ ነው የሚሉ ይመስላሉ ጸሐፊው። ልክ ነው። ዓላማ ያለው ሰው መሆንና በዓላማ የሚጸና ሰው መሆን ሁለት የስኬት ቁልፎች ናቸው። ስኬታማ ሰዎች ባለ ራዕይ ናቸው። ለራዕያቸውም ታማኝና ጽኑ ናቸው። ለፈተናም ሆነ ለየትኛውም ነገር በቀላሉ እጅ አይሰጡም። እጅ አለመስጠታቸውም የሕያውነታቸው ምልክት ነው፣ የስኬታቸው ጠቋሚ። ከዓላማ ውጪ የሚኖር ሕይወት ከሕይወት አይቆጠርም።